እና ተነስቼ መብራት ማብራት አቅም የለም። በጣም ይደከም ተንቺ ስነሳ ደክሞኝ ነው የተነሳሁት። ሰው ስንት ነገር አድርጎ ለማንኛውም አሁን 12:40 ሆኗል። እነሆን ከእንቅልፌ ከተነሳው 1 ሰዓት ከ10 ደቂቃ አልፎኛል። So today what we're gonna do now is ቁርሴን በልቼ ወደ ስራ መሄድ። በጣም ነው በጣም ከባዱ ነገር ኮንሲስተንሲ ዲሲፕሊን ምናምን ይሉታል። ብቻ ሁለቱም አይደለም። ዋናው ነገር ምንድነው? ነገሮችን መደጋገም በጣም አሰልቺ ነው። አንድን ነገር በተደጋጋሚ ማድረግ ከባድ ነው። በተለይ ለኔ የሚሯሯጥ ነገር አዲስ ነገር ምናምን እና እንደዚህ አሁን ጠዋት እየተነሱ እየሄዱናል። አሁን 6 ወር ምናምን 5 ወር ሊሆነኝ። የሚያናደው ነገር በ3 ወር ውስጥ የሆነ ነገር አደርጋለሁ ብዬ ነው ምንም አለ 5 ወር ሊሆነኝ ነው። እና አብሮ የሚሰራው ልጅ ምን ብሎኝ ነበር? እኔ ይሄው 7 ወር ሆነኝ ምንም አላመጣሁም እና ጊዜ ይሮጣል ዝም ብሎ ያልፋል። እኔ እንደዛ ሲል ቀልድ መስሎኝ ነበር። ኧረ እኔማ በ7 ወር የሆነ ነገር አደርጋለሁ። ወፍ 1 ወር ምናምን ይቀር ምንም ነገር ሳላደርግ። ለማንኛውም የለቅሶ ክፍለ ጊዜ ይበቃል። ወደ ስራ። እሺ ዛሬ ዕለተ ምንድነው? ዓርብ። ለማንኛውም አሁን ሰዓቱ 4:40 ነው። ከ12 ተኩል እስከ 4:40 ቲክቶክ ላይ ምን አይነት የከሸፍኩ ሰው ነው። በርግጥ የሚሰራው ነገር ስለሌለ ነው። ቁርስ ልሰራ አሰብኩና እዛ እንገባለን ትላለህ። እዛ እንዴት ጥሩ ነው። ድስቱን ስከፍተው ያለው ጢናፍ ብዙ ቀን እኮ አልቆይም። ለምን ይሄን ያህል እንደተበላሸ ራሱ ገና 4 ቀኑ ነው። ግን እንዲህ መሽተት አልነበረበትም። በጣም አታጠበም እንዴ? ትንሽ ስፖርት ጀምር እያሰብኩ ነው እና ዳምቤል ምናምን ገዛለሁ ብያለሁ። ጂም ልገባ ነበር ሳስበው ከ2 ቀን በላይ መስራት አቅም የለኝም። ቢዚ ጋር እኔ በጣም ቢዚ ሰው ነኝ። እንዴት እንደሆነ አላውቅም። ምንም የሰራው ስራ የለም ግን በጣም ቢዚ ሰው ነኝ። ሁሌ ቢዚ ነኝ ግን ምንም የሰራው ነገር። ቁርሱን እንሰራለን። እንቁላል ገዝተን እንምጣ። መተናል ባቤት በጥሬው ራሱ እንቁላሉን ብበላው በጣም ነው ያስበቃ። ስንፍና እየገደለኝ ነው። ማቆያ መጥበሻችንን አዘጋጅተናል። እንትን እየደደብኩ ነው መሰለኝ የታወቀኝ ነው። አምና ፌሪንግ ወኪ አሁን ዘይታችንን እንጨምራለን። ተጨመር ይበቃል። ከዛ እናዳርሰዋለን። እዚህ ጋር ሽንኩርት አለ። ማንም ሽንኩርት መክተፍ የሚፈልግ ሰው የለም እዚህ ጋር ገብቷችኋል። ሽንኩርት ማንም መክተፍ አይፈልግም። በባዶ ነው የሚጣፍጠው እንቁላል። እመን ሁሉም ነገር እንደዚህ ነክ ነገሮች ሲሆኑ ነክ ነገሮች ለምሳሌ ተፈጥሯዊ ነገር ሲሆኑ ሁሉም በባዶ ደስ ይላል። ምን ለመናገር እንቁላልም ተፈጥሯዊ ነገር ነው። በባዶ ይበላ ደስ ይላል። ዛሷይ እንሰብረዋለን። አረጋጋና አተቁም
ሁለተኛው አታረጋው የተረጨኝ አረረ እዚህ ጋር ቀጥ እናደርገዋለን። ግን ፒስነስ ኖርማል እንቁላል ስለሆነ እንዲህ እናደርገው ነው። እዚች ጋር እንዲህ ነካ ነካ እናደርገዋለን። ሳንዱች ነው የምበላው ማለት ነው። እኔ እንቁላል ፍልፍል የምበላ መስሎኝ ነበር። ሳንዱች ሆኗል ምግቡ። ሀሳቡ እንዲህ ናት። አንዳንዴ ላይፍ ባሰብክበት መንገድ አትሄድም። ያበደ ቁርስ ሰርቻለሁ። የሌቲስ በጣም ያስታውቃል። ጣፋጭ እንደሆነ በቃ ምንም ወሬ የሌለው ነገር ነው። ሻያችን እየደበን በቃ ቺላክስ አድርገን ቁርሳችንን እንበላለን ማለት ነው። እንደዚህ አይነት ኩኪንግ ቪዲዮዎች ሞር ይኖራሉ ብዬ አስባለሁ። አየምር ግን ምግብ ምናምን መስራት ችግር የለብኝም። ፋስት ነኝ። ይህንንም ያው ዛሬ ድብር ስላይና አሪፍ ሙድ ውስጥ ስላልሆንኩ ትንሽ እንደዚህ አይነት ስሜት ውስጥ ስለሆንኩ ነው። ስቀምሰው አሳያችኋለሁ። በጣም ነው ፊት የማስጠቀው። ስቀምሰው ደግሞ አሳያችኋለሁ። ልንሞት ስለምንችል እንጸልያለን። ይሞቃል ቤቱ። ለማንኛውም ልንበላ ነው። ይህንን ምግብ ሳይገለኝ በፊት ቀድሜ እንዳጠፋው ወርዳኝ። መጀመሪያ መቅመስ ፈልጎ ሻይ ነው። ምክንያቱም ሻይ ነው አሪፍ ነገር። ሻዩ አሪፍ ግን የምግቡ ጨው በጣም በዝቶበታል መሰለኝ። እሱ አስፈርቶኛል። ማንኛውም ዳቦ ውስጥ እናደርጋለን ብለን አበላሽተናል። እሺ እንቁላል ዋው! አይ ግን ያምራል። የምር እንደዚህ ከለር ምናምን የላትም። ያው የፈረንጇ ስለምትቀንስ እና እዚህ ሀገር የምንኖረው ጊዜያዊ ኖሮ ስለሆነ ወደ ውጭ ለመሄድም ስለምናስብ የውጮቹን እንቁላል መሞከር ስለምፈልግ ምን እንደሆነ ታውቃላችሁ? አንዳንድ ምግብን የሚያጣፍጠው ረሃብ። ይሄው አሪፍ ነው፣ ይበላል። እንቁላል እስቲ በምንም አይበላሽ ምግብ ስለሆነ ተመችቶኛል። አሪፍ ነው። ትንሽ ጨው በዛበት። ይሄ ሳይድ ደግሞ ጨው የለውም። ያኛው በጣም ጨው በዝቶበታል። ለዛ ነው እንጂ ፊሽ ነው፣ ይበላል። ወይ ለምን እንዲያደርጉ ታፋፍ ጨው የሌለውን ታወጣለህ፣ ጨው ካለው ትንሽ ትቆርጣለህ። እዛ እንደዚህ ታደርገውና እንደዚያ ግን አሁን ሞክሩ እስኪ። አሁን መሳጭ ቀጣይ ደግሞ እንዲሰራላችሁ የምትፈልጉን የትኛውንም አይነት ምግብ በመለኛ ፔጃችን አየምር ሪክሬት ማድረግ ፈልጌ ነበር የሆነ ቪዲዮ የሆነ ቪዲዮ ደግሞ ከቲክቶክ ላይ እያየን ኩክ እናደርጋለን። ይሄ ግን ተመችቶኛል። በጣም ይሰለቻል ይሄን ቪዲዮ ማየት አውቃለሁ። ማድረግ አይቻልም።